ኢኖሲስ የገንዘብ ቁጠባና ብድር ኃላፊነቱ የተወሰነ መሰረታዊ ህብረት ስራ ማህበር አረንጓዴ አሻራውን አሳረፈ። ሄኖሲስ የገንዘብ ቁጠባና ብድር ኃላፊነቱ የተወሰነ መሰረታዊ ህብረት ስራ ማህበር ዛሬ ሰኔ 26 ቀን 2018 ዓ.ም ከአዲስ አበባ ህብረት ስራ ማህበር ኮሚሽን ጋር በመሆን በቦሌ ክፍለ ከተማ ቡልቡላ ፓርክ አረንጓዴ አሻራውን አሳረፈ። በችግኝ ተከላ ወቅት የአዲስ አበባ ህብረት ስራ ኮሚሽን ምክትል ኮሚሽነር አቶ ተጫኔ አዱኛ ላለፉት በርካታ ዓመታት ሲሰራ የቆየውን የችግኝ ተከላ እንደ መንግስት ከፍተኛ ስኬት የተመዘገበበት መሆኑን አውስተው ንቁ ተሳትፎ ላደረገው ሄኖሲስ የገንዘብ ቁጠባና ብድር ህብረት ስራ ማህበር እና ሌሎች ተሳታፊዎችን አመስግነዋል። ህብረት ስራ ማህበራችን በዚህ አገራዊ ዘመቻ ላይ በመሳተፉ ከፍተኛ ደስታ የተሰማው ሲሆን ጥሪ ላደረገልን የአዲስ አበባ ህብረት ስራ ማህበር ኮሚሽን ምስጋናችንን እናቀርባለን ያሉት የህብረት ስራ ማህበሩ ምክትል ስራ አስኪያጅ አቶ በረከት ዘላለም ናቸው። ህብረት ስራ ማህበራችን እንደ ሀገር ብቻ ሳይሆን እንደ አንድ ተቋም ከፍተኛ ተስፋ የሰነቀ ሲሆን መነሻውን ንፋስ ስልክ ላፍቶ ክፍለ ከተማ ቢያደርግም 2 ዓመት ባልሞላ ጊዜ ውስጥ የዓለም አቀፍ ህብረት ስራ ማህበር አይሲ አባል በመሆን መዳረሻውን የዓለም መድረክ ለማድረግ ተስፋውን በመሰነቅ በከፍተኛ እንቅስቃሴ ላይ ይገኛል። ለዚህም ዛሬ ችግኝ ብቻ ሳይሆን ትልቅ ተስፋን አብረን ተክለናል። ለዚህም ከጎናችን ለሆናችሁ አባላት፣ የመንግስት አካላትና አመራሮች እንዲሁም ሰራተኞችን ከልብ እናመሰግናለን ብለዋል።